ዩቲዩብ ዛሬ ቪዲዮ ዳስ ታላረግላችሁ ቡክ ዳስ ታላረግላችሁ የመጣሁት ዮር ኔክስት 5 ሙቭ ይላል በፓትሪክ ቤት ዎል ስትሪት ጆርናል ቤስት ሴለር ቡክ ነው። አሪፍ ቡክ ነው። አመብያለሁ። ጻፊው ደግሞ ያው ፓትሪክ ቤት ነው። ያው ስለሱም የተወሰነ ለማለት ያህል በኢራን ተወልዶ ያደገ ሲሆን ከዛ በትንሽነቱ ያው በግጭት ምክንያት ከዛ ወደ ጀርመን ከሄደ በኋላ ጀርመን አይ ቲንክ ወደ 2 አመት ከኖሩ በኋላ ከዛ በኋላ ተመልሶ ወደ ዩኤስኤ ሄደው ዩኤስኤ እንዳደገ ምናምን ሂደቱ ያስረዳልና እና በግሉ ኢንተርፕረነር በመሆን ያው ትላልቅ ቢዝነስም ገንብቷል እና ደግሞ ትልቅ ሶሻል ሚዲያም እና በዩቲዩብም ለኢንተርፕረነር ትልቅ ኢምፓክት ያደርጋል ሰው ነው። ይሄን ስል ምን ትዝ ይለኛል ድሮ ተማሪ ያለን ሀገር ቤት ተማሪ ያለን በውጪም ስራ እንሰራ ነበረ። ከአዲስ አበባ የሚመጡ እቃዎችን የክፍለ ሀገር ልጅ ነኝ። ከአዲስ አበባ የሚመጡ እቃዎችን እቃ እናወርድ ነበር ምናምን ነገርና የዛን እቃ በምናወርድ ሰዓት ያው ሹፌሮች የተለያዩ ቲፕ ይሰጡን ነበረ። ቲፕ ይሰጡናል እና ከነዚህ ውስጥ ደግሞ አንድ አሪፍ ቲፕ የሚሰጠን ሰው ነበርና እኛም እሱ ሲመጣ በቃ አጎታችን እያለ ምናምን ነገር ነበር የምንጠራው። ለማለት ያልኩት ምን ለማለት ፈልጌ ነው ያው ላይክ እሱ ሲመጣ ሁሌ ደስ ይለናል ያው ቲፕ አሪፍ ስለሚሰጠን እና እኛም ደስ ያለን ብረን በቃ ደስ ብሎ ምናምን እቃ እናወርዳለን ምናምን ነገር ከዛ ማታ ጨርሰን አብረን እንለያያለን ምናምን ነገር ልክ እነዛው ለማለት ፈልጌ ነው። ኢንተርፕረነር ስለ ቢዝነስ እናወራ የዚህ መጽሐፍ ጸሐፊ በፍሪ ኮንተንት አሪፍ ቫልዩ ያላቸው ኮንተንቶች ሚዲያ ላይ አፕሎድ እያደረገ ኢንተርፕረነር በዓለም ዙሪያ ያሉ ኢንተርፕረነሮች እንግሊዝኛ መረዳት የሚችሉ ከሆነ ጠቃሚ ነገሮችን ፖስት ያደርጋል ለማለት ፈልጌ ነው እና ሰዎች ብዙ ጊዜ ቲንክ ያሉትም ሲሉ ተሰማለሁ። ፓትሪክ ቤት ዴቪድ መጽሐፉ ስለሱ ነው የሚያወራው። እስቲ የተወሰነ ነገር ለባላችሁ ስለ መጽሐፉና ያው ምን ይለናል መጽሐፉ ሙቭ ይላል። ያው እንደመጀመር 5 ሙቭ አንድ ጀማሪ አትሊስት 5 ሙቭ ቀደም ብሎ እነዚህን 5 ሙቮችን ማወቅ አለበት ይላል። ሙቭ ስንል ምን ለማለት ፈልጌ ነው በዋናነት ያው እሱ እንደ ኤግዛምፕል ይጠቅሰዋል። ቼዝ ብሎ ለምሳሌ like the cheese an example was ይጠቅሰዋል። ቼዝ ድሮ like ትዝ የሚላችሁ ከሆነ ልጆች በኮርኪ ስንጫወት ምናምን ነገር ቼዝ ማለት ነውና ቼዝ በምንጫወት ጊዜ አይታችሁ ከሆነ እኔ ሰፈር ላይ ቼዝ በምንጫወት ሰዓት ጎበዝ የሆነ ቼዝ ተጫዋች ነበር ትዝ ይለኛል። እና እሱ ቼዝ በሚጫወት ሰዓት ምን አይነት ታክቲክ ይጠቀም ነበር? አይ ሚን like በቃ ቼዝ እኛ በምንጫወት ሰዓት እሱ ቀደም ብሎ ፕሬዲክት ያደርጋል ሙቭን የእሱን የኦፖነንቱ ሙቭ ፕሬዲክት ያደርግና ልክ የኦፖነንት አንድ ስቴፕ ጋፕ ሲል እሱ የራሱን ቆርኪ ቀረብ ያደርግና ጨዋታውን ይዘጋዋል ማለት ነው። ምን ለማለት ፈልጌ ልክ ነው ቢዝነስ ላይ ያሉ ሰዎች አትሊስት በተለይ ደግሞ ግራንድ ማስተር የምንላቸው ወይ ማስተር የምንላቸው 10 ሙቭ ቀደም ብሎ ፕሬዲክት ያደርጋሉ ይለናል። ግራንድ ማስተር የምንላቸው ደግሞ 15 ላይ ኦልሞስት ወደ 15 በማድረግ ሙቫቸውን ለማስተካከል ይሞክራሉ ይለናል እና ግን አትሊስት 5 ሙቭ እንዴት መሄድ እንዳለብን like እንደ ጀማሪ 5 ሙቮችን እንደዚህ ጠቅቀን ብናውቅ አሪፍ ነው ብሎ ይመክረናል እና ፓትሪክ ቤት ዴቪድ 5 ሙቭ ዘፈርስ move 1 know yourself እዚህ ላይ ምን አለ move 1 know yourself who do you want to be ይለናል። ምን መሆን ነው የምትፈልገው ክሊያሪቲ ስለ ምን መሆን ነው የምትፈልገው ከቢዝነስ አንፃር እንሰራውና who do you want to be የሚለው ነገር study the most important productive ራስን በደንብ አጥና ይለናል። ምክንያቱም ከራስ ነው የሚጀምረው ነገርና ራስ ጋር ያለው ነገር ከዛ ጀምር ይላል። move know yourself first move know yourself study the most important product yourself ራስ ላይ በደንብ ስራ ራስን አጥና ማንነትን ምን እንደምትፈልግ ምን ላይ መስራት እንደምትፈልግ እና ደግሞ በምን አይነት መንገድ ነው ፋይናንሻል ፍሪደም ማግኘት የምፈልገው የሚለውን ነገር ኢንተርፕረነር መሆን ነው የምፈልገው ኦር ኮፋውንደር ነው መሆን የምፈልገው ወይስ ኤምፕሎይ ነው መሆን የምፈልገው ወይስ ቢዝነስ ኦነር ነው ወይስ ሶሎፕረነር ከነዚህ ውስጥ መንገዶች በየትኛው መንገድ ነው like ሀብት መገንባት የምፈልገው የሚለው ነገር ማወቅ ያስፈልጋል። ይሄን ክሊር ካረግት በኋላ ወደ ኔክስት ሙቭ ነው ትችላለህ ይለናል እና እነዚህ ጥያቄዎች who do you want to be and study the most important product yourself is you and then you pass creating wealth እንዴት አድርጌ ነው ሀብቴን መገንባት የምችለው ወይ ደግሞ በምን አይነት መንገድ ነው ሀብቴን የምገነባው ምን አይነት ወይ ነው የምጠቀመው ኢንተርፕረነርሺፕ ነው ወይስ ቀደም እንደጠቀስነው ማለት ነው የሚለው ደግሞ ማስተር the ability to reason ይላል። ችግሮችን ለመፍታት የራስን ሂደት ወይ ደግሞ ፕሮሰሲንግ ኢሹ ይሄንን እንዴት ፕሮሰሲንግ ኢሹ እሱ የራሱ የሆነ ፕሮሰስ ሜተድ እንዳለው መጽሐፉ ላይ በትንተና ያስረዳል። ግን ያው ትንሽ ኦቨርቪው ለማድረግ ያህል ነገሮችን ችግር ሲገጥሙ በምን አይነት መንገድ ነው መፍትሄ የምትሰጠው ለምሳሌ ሁሉም የተለያየ ሪዝን አለ የተለያየ ፕሮሰስ የሚያደርግበት ማይንድ አለ ሁሉም ሰው ማለት ነው
ለሁሉም ተመሳሳይ ችግር ስትሰጧቸው ሁሉም በተለያየ መንገድ ሊፈቱት ይችላሉ። ልክ እንደዛው አንተም ዩኒክ የሆነ ነገሮችን ፕሮሰስ የምታደርግበት ኢሹን ፕሮሰስ አድርገህ ሪዛልት የምታመጣበት መንገድ የራስ የሆነ ዩኒክ የሆነ መንገድ ያስፈልጋል ይላል እና ፎር ኤግዛምፕል የሆነ ችግር ቢፈጠርበት በምን ያህል ጊዜ ነው ሶልቭ የምታደርገው እና ደግሞ ያልጠበቀው ነገር ሲከሰት እንዴት ምን ያህል ጊዜ ትቆያለህ? ለምሳሌ ችግር ቢያጋጥም አንዳንድ ሰው አለ አይደለ ያን ችግር ለመፍታት ወይ ደግሞ ያልጠበቀው ነገር ሲከሰትበት ያልተዘጋጀበት ማለት ነው እና አንዳንድ ሰው አንድ ቀን ሊወስድበት ይችላል፣ አንዳንድ ሰው 2 ቀን ሊወስድበት ይችላል፣ አንዳንድ ሰው ደግሞ 10 ደቂቃ ሊወስድበት ይችላል፣ 5 ደቂቃ ሊወስድበት ይችላል እና ከዛ አንፃር ጥሩ ነገርም ሲመጣ እንዴት አድርገህ ነው ፕሮሰስ የምታደርገው እና ችግሮችን እንዴት ነው ሶልቭ የምታደርገው ይለናል እና ማስተር ዘ አቢሊቲ ቱ ሪዝን ችግሮችን የምትፈታበት ወይ ራስህን የውሳኔ ሂደት ፕሮሰስ ኢሹን የራስ ዩኒክ የሆነውን ፓተርንህን ፈለገ አገኝ ይላል። እንዴት አድርጌ ነው ፕሮሰሶችን የምፈታው ይላል ሁለተኛው ማለት ነው። እዚህ ላይ ቢልድ ራይት ይለናል። ምንም ነገር አንድ ሰው ትልቅ ዓላማ ወይ ደግሞ ምንም ነገር ማሳካት የሚፈልግ ሰው ቢልድ ማድረግ የሚፈልግ ሰው ትልቅ ነገር ያስፈልጋል። ብቻህን ሆነ ትልቅ ነገር ቢልድ ማድረግ ቀላል አይደለም። which means ታለንት ያላቸው አብሮ ካንተ ጋር የሚሄዱ ምን ያስፈልጋል? ቲም ያስፈልጋል። build the right team ይለናል move 3 እና master building the right team how to build the right team ሊደርሺፕን የሚያካትታል። መጽሐፉ ላይ በዝርዝር ያነሳቸዋል፣ ግን ያው እኔ ጠቀስ ኦቨርቪው ለማድረግ ያህል ነው እና creating a principle in the culture ያው መቼም ቢልድ ስታደርግ ቲምህን እንደ ቲም ያስፈልግ ካልቸራል የሆነ ወይ ደግሞ ፕሪንሲፕል ያስፈልጋል። እሱ ብዙ ጊዜ የሚጠቅሰው ነገር አለ። እሱ ጋር የሚሰሩ ሰዎች ብዙ ጊዜ መጽሐፍ ያነባሉ። መጽሐፍ በወር አትሊስት በወር ወይ ደግሞ በ15 አንድ መጽሐፍ መጨረስ አለባቸው። እሱም ከሲኢኦ ወይ ደግሞ ከፋውንደሩ ነው መጽሐፉ የሚመጣው። ከዛ አንድ ላይ በዴስክ ቁጭ ብሎ ምናምን ነገር ይወያዩበታል ስለ መጽሐፉ ማለት ነው። which means እና ደግሞ ሁሌም እሱ ትልቅ ቪዥኑን ራዕዩን ሁሌም ሲል ያደርግላቸዋል ለነሱ ሁሌም ላይክ በተመሳሳይ ሁኔታ ይነግራቸዋል አትሊስት ተቀብለው አምነውት ሁሌም ሲሰሩ እንዳያረሱት ማለት ነውና በመናረግ ሰዓት ጀስቲን ቢልድ ብቻ ማድረግ ሳይሆን ጠንካራ ቲም ቢልድ አድርጎ እንዴት አድርጎ ውጤታማ መሆን ወይ ደግሞ የታሰበበት ጎል መድረስ ይቻላል የሚለው ነገር ፕሮሰስ እያደረጉ እነሱም እንዳይረሱ ሁሌም ግባቸውን ያስታውሳቸዋል። እንደውም አንዳንዴ ምን ይላል በጣም ብዙ ጊዜ ከመናገር ቪዥን ለነሱ ቲም ከማውራት የተነሳ ቁጥሩን ላላቆም ይላል። ምክንያቱም ያው ሁሌም ያው ይረሱታል ብሎ ስለሚያስብ ወይ ደግሞ ግን ቦርድ ላይ የሚሰሩበት ኦፊስ ላይ ሊለጥፉ ይችላል ምናምን እንዳይረሱት ደጋግሞ እስኪዋሃድ ድረስ ከራሳቸው ጋር ከዛን ወዲህ ቶሎ ወደ የሚፈልጉበት ግብ እንዲደርሱ ይረዳቸዋል ማለት ነው። እና ቢልድ ቲማቸውን ስለ ካልቸር ስላወራ ነው እዚህ ጋር building your right team and a creative principle in a based on your culture ይለናል። እና ደግሞ ትረስት ማለት እሱ ያን የሚጠቀማት ፍልስፍና አለች። until I trust you I will micro manage you ይላል። እስከማም ነገር ተቃቅኗንም ጥያቄ ቢሆንም እጠይቃለሁ ይላል። ማይክሮ ማኔጅ ማለት ያው ትንሽ ነገሮች አሉ አይደል? እነዛንም ጭምር እጠይቃለሁ። until I trust you when I trust you I trust you መሳሳሪያ እና ዓላማ ያላቸው ሰዎች ማለት ያው ግብን እንዳልኳችሁ ቪዥን አንድ ላይ እንድንቆም ያደርገናል ወይ ደግሞ ቪዥን ቲሙ ሁሉም ቪዥኑ ላይክ የቲሙ ወይ ደግሞ የዛ ኦርጋናይዜሽን ቪዥን ቲም ውስጥ ካለ ቶሎ ግባቸው መምታት ይችላሉ ይላል። እና ደግሞ አራተኛ ማስተር ዘ ስትራቴጂ ኦፍ ስኬል ይላል። ምን ለማለት ነው? እኔ የተረዳሁበት ስኬሊንግ ፎር ቢዝነስ ማንኛውም ቢዝነስ ያው እንዳልነው እነዚህን ስቴፖች ካለፈ በኋላ ቲም ካገኘን በኋላ ቢልድ ካረግን በኋላ ቢዝነሳችንን ስኬል ማድረግ ያስፈልጋል፣ ማሳደግ ያስፈልጋል። እዚህ ጋር በመናሳደግ ሰዓት በሁለት አይነት መንገድ አለ ይለናል። ያው ቢዝነስ ሊነርና ኤክስፖኔንሻል ግሮዝ ያለ ይለናልና ያው መቼስ ቢዝነስ ኢንተርፕረነርሺፕ ሰውየው ምርጫው ነው። ነገር ግን ያው ብዙ ጊዜ ያው ማሳደግ አለብን ቢዝነሳችንን ይለናል። ኤክስፖኔንሻል ግሮዝ እና ደግሞ ስለ ሞመንተም ራሱ ያወራልናል። ሞመንተማችንን እንዴት አስጠብቀን ቢዝነሳችንን ራን ማድረግ እንዳለብን ለረጅም ጊዜ እና ሲስተም the best thing the best thing to your business ራን እንዳያደርግ ማለት ነው። ቢዝነስ ሲስተም ወሳኝነት እንዳለው መጽሐፉ በደንብ ያስረዳልናል። ወደ አምስተኛው ሙቭ ሊድላችሁ አምስተኛው ሙቭ ማስተር ዘ ፓወር ኦፍ ፕሌይ። ያው ዓለም በፍጥነት ትቀያየራለች። ቴክኖሎጂ አለ። ያው እንደምናየው ብዙ ነገሮች አሉ። ነገሮች ይቀያየራሉ። እዛ ቢዝነስ ላይ እንዴት ማርኬት ላይ እንዴት አድርጌ
ሰስቴናብል ሆኜ መቆየት እችላለሁ ወይ ደግሞ ኤክስፖኔንሻል ግሮዝ እያደረክ እንዴት መቆየት እችላለሁ ነው ቢዝነስ ላይ። ምክንያቱም ከዛሬ 20 ዓመት የነበሩ ሁሉም ካምፓኒዎች ስቲል በዚህ ሰዓት አሉ ማለት አይቻልም። ምክንያቱም በቃ አዳዲስ ካምፓኒዎች ይመጣሉ ቢዝነስ ላይ መቀጠል የማይችሉ ወይ ደግሞ ያለው ማርኬቱ ላይ መቀጠል የማይችሉ ቢዝነሶች ደግሞ ከገበያው ይወጣሉ ማለት ነው። ሶ እንዴት አድርጌ ጌሙ ላይ እየተጫወትኩ ጌሙ ላይ እያደረጉ መቆየት ይችላል ይለናል። አትሊስት እነዚህን ስታርቲንግ ፖይንት አሪፍ ነው ወይ ደግሞ ማወቅ አለብን ብሎ ያስባል። ፓትሪክ ቤት-ዴቪድ አሪፍ መጽሐፍ ነው። ያው እንዳልኳችሁ ፒቢዲ ቢዝነስ ላይ ብዙ እንዳልኳችሁ በሶሻል ሚዲያ ብዙ ተጽዕኖ ያሳደረ ሰው ነው። በቢዝነስ ደረጃ አሪፍ መጽሐፍ ነው ያስባል። ሀሳብ አስተያየታችሁን መጽሐፉን ከወደዳችሁት ወይ ደግሞ እንትኑን ወይ ላይክ ሪቪው ያደረኩበትን መንገድ እንዴት እንዳያችሁት ኮሜንት ላይ አድርጉልኝ። ታንክስ ሶ ማች